የልዩ ዝግጅት ፕሮግራማችን የጃልመሮ ድሪባን ወይም ኩምሳ ድሪባን ሰሞነኛ ንግግር እንዲህ አስተናድተነዋል። እስከ መጨረሻው አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። በኢትዮጵያ ፖለቲካ ዛሬ ስሙ ከህፃናት እስከ አዋቂ፣ ከፕሮፌሰር እስከ አርሶ አደር፣ ከጠቅላይ ሚኒስትር እስከ ሊቀመንበር በተደጋጋሚ ይጠራል። በኦሮሞ ህዝብ ዘንድ ያለምንም መወላወል እሱ የዘመኑ የኦሮሞ ነጻነት ሰራዊት መሪ ነው። በፖለቲካ ለሚቃረኑት ደግሞ እንደ ጭን ቁስል የሚለበልብ ስም፣ ለግፉአንና የተስፋይቱ ምድር ናፋቂ ኦሮሞዎች ደግሞ እሱና የሱ ጓዶች የተሰለፉበት መስመር አጥንትን የሚሰብር የህይወት ዋጋን የሚያስከፍል ነገር ግን እንከን አልባና ቀጥተኛ ትክክለኛም ነው። የሀገሪቱ ታላላቅ ጋዜጠኞችና ዋና የሥርዓቱ ሚዲያዎች የሱን መሞት ደጋግመው አውስተዋል። በሰበር ዜና የምንነግረው አበቃለት የሱ ነገር አከተመ ብለው ደስኩረዋል። የትግል ስልቱና የዓላማ ጽናቱ ያልገባቸው በአምስት ሰባራ ክላሽ የሚዋጉ በአንድ ሳምንት የሚጠፉ ስሏቸው አንዳንድ የኦነግን የረጅም ጊዜ የትግል ትሩፋት መመልከት ሲሳናቸው ደግሞ አንድም ቀበሌ ያልያዙ ሲሉ የፓርላማ አባላት ደግሞ ከ400 በላይ ቀበሌዎችን ከመንግስት አስተዳደራዊ መዋቅር ወጥቶ በኦሮሞ ነጻነት ሰራዊት ቁጥጥር ስር መግባቱን በህዝብ እንደራሴዎች ተሰይመው በአዳራሹ ድምጻቸውን ከፍ አድርገው መስክረዋል። ከዚህ ሁሉ የተናገርነውም ሆነ መወደሰ ግለሰብ እንዳይሆን ብለን የተውናቸው አያሌ ጀብዶዎችና ነቀፌታዎች ጀርባ ጃልመሮ የሚለው ስም ይደመጣል። የተወለደው በሆሮ ጉድሩ ዞን ፍንጫ ከተማ ውስጥ እንደ ኢትዮጵያ ዘመን አቆጣጠር በ1974 ዓመተ ምህረት ነው። የአንደኛ ደረጃ ትምህርቱን በተወለደበት ፍንጫ ከተማ የተማረ ሲሆን በወላጆቹና በአካባቢው ህብረተሰብ በመምህራኖቹ ጭምር ከነበረው መልካም ባህሪ ተወዳጅ ነበር ይባልለታል። ኩምሳ ድሪባ ይበልጥ ቀረቤታ የነበረው ለአያቱ ወይም ለአባቱ እናት ሲሆን የስምንተኛ ክፍል ሚኒስትሪ ፈተናን መምህራኖቹን ጭምር ያስደመመ ውጤት አምጥቷል። ከተማሪዎችም ሆነ ከመምህራኖች ጋር የነበረው ቀረቤታ እጅግ የሚወደድ ነበር ይባልለታል። በ1994 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተናን ከፍተኛ ውጤት በማምጣት በ1995 ዓመተ ምህረት በፍንፍኔ 4 ኪሎ ዩኒቨርሲቲ ገባ። ገና ራሱን እንዳወቀ ወላጆቹ ያወጡለትን ሚሊዮን የሚለውን ስሙን ከማንነቱ ጋር ሊሄድ እንደማይችል በማሰብ ኩምሳ በማለት የቀየረው ይህ ወጣት በዩኒቨርሲቲ ውስጥ የኦሮሞ ተማሪዎች ስለመብታቸው የሚያደርጉትን ጥያቄዎች ግንባር ቀደም በመሆን የሚመራ በመሆኑ በተለያየ ጊዜ ለእስር ተዳርጓል። በ1998 በዩኒቨርሲቲዎች እንደሳት የተቀጣጠለውን የኦሮሞ ወጣቶች የመብት ጥያቄ መንግስት አስከፊ የሆኑ እርምጃዎችን በመውሰዱ 3 ዓመት ሙሉ እሱና ጓዶቹ መብቱን በሰላማዊ መንገድ በመጠየቃቸው ለእስርና ለድብደባ የተዳረገው ኩምሳ ድሪባ በሰላማዊ ትግል ተስፋ በመቁረጡ ወዲያ በሞያሌ ተራሮች ላይ የነጻነት ትግልን ከሚያካሂደው የኦሮሞ ነጻነት ግንባር በመቀላቀል በሶሎሎ የመጀመሪያውን ወታደራዊ ስልጠና ወሰደም። ከስልጠናው በኋላ ልዩ ተልእኮውን በመውሰድ ወደ ፍንፍኔ ተመልሶ ቄሮ ብሊሱማ ኦሮሞ የሚባለውን ህዋስ ተቀላቅሎ በዩኒቨርሲቲዎች የነበሩ የኦሮሞ ወጣቶችን ለትግል በመቀስቀስ እንደጀመረ ስለተደረሰበት ከጥቂት ወጣቶች ጋር በማምለጥ ተመልሶ ወደ ኦሮሞ ነጻነት ትግል ካምፕ ተቀላቀለም። ለመጀመሪያ ጊዜም ጃልመሮ በሚባለው ስም መጠራት የጀመረው አሁን ለሁለተኛ ጊዜ ወደ ትግል ሜዳ በተመለሰበት ወቅት ነበር። በ2000 ዓመተ ምህረት የኢትዮጵያ መንግስት የኦሮሞ ነጻነት ኃይሎችን ለመደምሰስ ከፍተኛ ሰራዊት በማሰማራቱ ሰራዊቱንም ወደ ኬንያ ድንበር በማስጠጋቱና የኢትዮጵያ መንግስት ከኬንያ መንግስት ጋር ተነጋግሮ የኦሮሞ ነጻነት ታጋዮችን አፍኖ ወደ ኢትዮጵያ መውሰድ በመጀመሩ ኩምሳ ድሪባ ከኬንያ በማምለጥ ወደ ዩጋንዳ አቀና። የኩምሳ ድሪባን ዩጋንዳ መግባት ለይቶ ያወጣውና መረጃው የደረሰው የኢትዮጵያ ጸረ ሽብር የተባለ ግብረ ኃይል በዩጋንዳ ኢትዮጵያ ኤምባሲ አማካኝነት ኩምሳ ድሪባን አሳልፈው እንዲሰጠው ጥያቄ ያቀረበ ቢሆንም የዩጋንዳ መንግስት አሳልፈው እንደማይሰጠው የፈጸመውንም ወንጀል በሀገሪቱ ህግ ፍርድ ቤት እንደሚያቀርበው ቃል በመግባቱ በዩጋንዳ መንግስት ተፈርዶበት ለእስር ተዳረገ። ከአንድ ዓመት ተኩል እስር በኋላ በዩጋንዳ የሚገኙ የኦሮሞ ኮሚኒቲ አባላት ባደረጉት ሰፊ ርብርብ ጠንካራ የህግ ጠበቃዎችን በመቅጠር ከአንድ ዓመት ተኩል እስር በኋላ ከእስር ነፃ ወጣም። የኦሮሞ ተወላጆች እሱ ከእስር በወጣበት ሰዓት የኦሮሞ ተወላጆች ወደ ስደተኛ ካምፕ እንዲገባ አሊያም ወደ አውሮፓ ሀገራት እንዲሻገር ያቀረቡለትን ጥያቄ ሳይቀበል የኦሮሞ ነጻነት ታጋዮች አሉበት ወደ ተባለችው ኤርትራ አቀናም። ኩምሳ ድሪባ በእስር ቤት እያለ ነበርም የምዕራብ ዞን የኦሮሞ ነጻነት አዛዥ የነበሩት ጃል ለገሰ ወጊና
በስፍራው የነበረው የነጻነት ሰራዊት የተደመሰሰው። ጃለገሰው ወጊ ማለት ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙ ማግስት ዳውድ ኢብሳ ኤርትራ ያለ የምዕራብ እዝ አዛዥ ጃለገሰው ወጊ ሊገደል መሆኑን መረጃ አሳልፌ ሰጥቻለሁ ብለው በአደባባይ መረጃ የሰጡለት ጀግናና አንጋፋ ታጋይ ነበር። ወደ መሮ ስንመለስ ኤርትራ የደረሰው ኩምሳ ድሪባ ጊዜ አላጠፋም። ጃለገሰው ወጊ ይንቀሳቀስበት በነበረው ስፍራ ዳግም የኦሮሞ ነጻነት ሰራዊትን እንዲያቋቁም በ2004 ትዕዛዝ ተቀብሎ ወደ ኦሮሚያ ጫካዎች ተመለሰ። ጃልመሮ ነጻ የሰራዊቱ ልሳን የሆነው ሚዲያ ከመቋቋሙ በፊት በኮሽ ሚዲያ ኔትወርክ KMN በተደጋጋሚ በስልክ የተደረጉ ምልሶቹ ሲቀርቡ ነበር። ከቅርብ ዓመታት ወዲህ ዋናው ስቱዲዮውን በውጭ ሀገራት አድርጎ ሪፖርተሮችን ከሰራዊቱ መሃል መልምሎ በየግንባሩ ያሰለፈው የኦሮሞ ናሽናል ሚዲያ በምስል ከድምፅ የተቀነባበሩ ረጃጅም መልእክቶችን እያስተላለፈ ይገኛል። በዚሁ መሰረት ሰሞኑን የኢልሞ ቂልጡ ዱካ ተብሎ የተሰየሙትን የኦሮሞ ነጻነት ሰራዊት አዳዲስ ምልምል ሰራዊት ምርቃት ላይ በአፋን ኦሮሞ የተናገረውን እንዲህ ወደ አማርኛ ገልብጠነዋል። እስከ መጨረሻው አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ውድ አድማጭ ተመልካቾቻችን ይህንን ቃለ ምልልስ ወደ አማርኛ እንድንተረጉም ያስገደደን ዋነኛ ምክንያት የጃልመሮ ድሪባን ወይም ኩምሳ ድሪባን ንግግር አንዳንድ ጸረ ኦሮሞ ሚዲያዎችና የኦሮሞን ትግል ለማንቋሸሽ የሚጠቀሙ ግለሰቦች በፈለጉት መንገድና ያልተባለውን በማለት ሲያቀርቡት ስለተመለከትን ነው። አየ ኦማጎቹ እንደንደኙጋ ወራ እጀዶኩቡፊ ኦማ ወንጎኑን ጅሩ እንስስቃቱማ ጎባና እስኒሞ ኢጀራ ሀፋ አሜን ነጉማ ጌሰኒ ባጋ ጌሰን ኤሰገኝ ኤሰገውፍ ደምና ፊንፊኔ ቆሳት እንጋኔጋ ኩምሳ ድሪባ ጃልመሮ ከቀናት በፊት ወዲያ እልፎች የነጻነት ታጋዮች እንደ አንድ በተሰባሰቡበት የኦሮሚያ ምድር በመካከላቸው ተገኝቶ ነበር። ከልብ በፈለቀ ፈገግታ ግራ ቀኙን እንደ አጥር ተሰድረው በሰልፍ የቆሙትን ምሩቅ የነጻነት ታዋጊዎች እየተመለከተ ተናገረ። እሺ እንግዲህ ምንም ማድረግ አንችልም። ይህንን ሲመለከቱ አይናቸውን ለሚያማቸው የምንረዳቸው ሌላ ነገር የለም። ደረሳችሁ የድሪባ ለሜሳ አገላለጽ ለምርቃቱ ማለቱ ነው። አዎ ከተመራቂዎቹ የተሰጠ ምላሽ ነበርም። የት ደረሳችሁ የመሮ ቀጣይ ጥያቄ በአስገምጋሚ ድምፅ ፊንፊኔ የሚል ነበር የተመራቂዎቹ መልስ። ጃልመሮ ቀጠለ። አዎ ፊንፊኔ እንደ ቀላል የሚደረስበት አልነበረም፣ ዋጋ ተከፍሎበትም ነው። ይህ የጠላቶቻችንን አይን የሚያሳምመው በኦሮሚያ ጎድጓዳዎች፣ ጋራዎች፣ ወንዞችና ሸንተረሮች ሲያጉረመርም አብጦ ካላፈንኩ ሲባል የበቀለ ነው። ይህንን ኃይል ስትመለከቱ አይናችሁን የሚያማችሁ እያመማችሁም ቢሆን እያሻችሁም ቢሆን ተመልከቱት። እኛ በኦሮሚያ ውስጥ የኦሮሞ ሕዝብ በልኩ የሚሆነውን የሚያስፈልገውን ያህል ሰራዊት በጥንቃቄ እያዘጋጀን እንገኛለን። ይህ ሰራዊት ከትናንት ብዙ የተማረ ሰራዊት ነው። ያለፈውን ያውቀዋልና እንደ ትናንቱ አንድን ነገር አሳልፎ አይሰጥም እና አትቸገሩ። የታጠቀው ለዚህ ለአዲሱ በማስታጠቅ በመቀጠልም በጋራ የትጥቅ ፍላጎታችንን በበቂ ሁኔታ ብልጽግና ከሚያሰማራብን ሰራዊት ለመረከብ ዝግጁ እንሆናለን። ቤተ መንግስት ያሉትን ያኖርልን፣ በምንፈልገው ልክ ያስታጥቆናል። ትናንት በሰባራ ጠመንጃ የትም አትደርሱም ያሉን ሰዎች ዛሬ የተናገሩትን አይደግሟትም። ዲሽቃና ሞርተር መታጠቃችንን እነርሱም ጭምር አይክዱትምና አርቢጂ እና ስናይፐር አስታጥቀውናልና እናመሰግናቸዋለን። አሁን ሸኔ አይሉንም፣ በስማችን የኦሮሞ ነጻነት ሰራዊት በማለት ነው የሚጠሩን። በምንድን ነው ያስባልናቸው ከተባለ መልሱ በጠመንጃ የሚል ይሆናል። እነርሱም ያስገበሩን በጠመንጃ ነውና፣ ስለዚህ እውነተኛዋ የኦሮሞ ጥያቄ አንዲት ጥይት ሳትተኮስ ጥያቄው የሚመለስ ከሆነ ሁለቱንም እናውቅበታለንና ለሁለቱም ዝግጆች ነን። ለእርቁም
ለጦርነቱም። ይህ ተመራቂ የኤሌሞ ቂልጡ ዱካ ሰራዊት ሁለቱንም መሆን እንዲችል ሆኖ የተዘጋጀ ኃይል ነው። እርቅን አንጠላም፣ ጠልተንም አናውቅም። አንድ ነገር አለ በሚዲያዎች ላይ ኦሮሞ እንደ ዘንድሮ ተዋርዶ አያውቅም የሚል አባባል በብዙዎች ሲቀነቀን ይሰማል። ይህ አባባል እውነት አይደለም። ኦሮሞ እንደ ዘንድሮ ስለ ህልውናውና ስለ መፍቱ ተፋልሞ አያውቅም ነበር መባል የነበረበት። ኦሮሞ እየተፋለመ እንጂ እየተዋረደ አይደለም ያለው። እርቅ እውነተኛ ነፃነትን፣ እኩልነትን፣ ዲሞክራሲን የያዘ እስከሆነ ድረስ እኛ የሰውን ደም የማፍሰስ ሱስ የለብንም። ከቤታችን ያስወጣን በመሳሪያ የተጫነብን ግፍ ነው። ይህ ማለት ግን በሰላማዊ መንገድ ግቡ የሚለውን የብልጽግና ያረጀ ታክቲክ የምንቀበል አይደለንም። የእነርሱ ሰላማዊ መንገድ ግመል በመርፌ ቀዳዳ እንደማሳለፍ ነው። እኛ ከአብሼ ገርባ ስህተት የተማርን፣ ከዋቆ ጉቱ ብዙ የተማርን፣ በ1990 ከሌንጮ ለታ ብዙ የቀሰምን፣ በ2018 ከጀዋር መሐመድ፣ ከበቀለ ገርባ፣ ከዳውድ ኢብሳ ብዙ የተማርንን። የእኛ ትውልድ የተጠራቀሙ ግፎችን የተሸከመ ከትናንት ስህተቶች ብዙ የተረዳ በመሆኑ በዚች ኢምፓየር ውስጥ የህዝባችንን ጥያቄ አንሸራረፍም። በኦሮሞ ህዝብ የሀገር ባለቤትነት ላይ አንደራደርም። መቼም ቢሆን የኦሮሞን ሐቆች በድርድር ወንበር ላይ አናስቀምጥም። ፕላን ኤን ይዘው የኦሮሞ ህዝብ ፊቱን ወደ እርቁ ማዞሩን ሲረዱ የኦሮሞ ነጻነት ሰራዊትን ለመክበብ ለሚሞክሩት አካላት የምንነግራቸው ነገር ቢኖር እኛ ከእነርሱ በፊት ፕላን ኤቢሲዲ ብለን እስከ ዜድ ማዘጋጀታችንን ነው። ልንከበብ አንችልም። የምንወያየው ብረት ይዘን ነው። ከትናንት የተማርነው አለ። ትናንት የተፈጸመብን በብዙ እንድንጠነቀቅ በበቂ አስተምሮናል። እኛ የሚከበቡት ሳንሆን የሚከቡት ነን። የኦሮሞ ህዝብ ለእርቅ እጅግ የሆነ መልካም ስሜት ስላለው ህዝቡ በዛ ስሜት ውስጥ እንደተዋጠ ሰራዊቱን ከበን እንይዘዋለን ይላሉ። እውር አይኑ ሲያይለት ስለነበረበት ዘመን ብቻ እንደሚያወራው ሁሉ እነዚህ ሰዎችም በትናንትና ታክቲካቸው ውስጥ እንደታጠሩ ያሉ ናቸው። በአንድ በኩል እርቅ እያሉ በሌላ በኩል እሳት ያነዳሉ። ይዘውት የመጡብንን እሳት እያጠፋን የራሳችንን እሳት አቀጣጥለን እያስጓራናቸው እንገኛለን። የኦሮሞ ነጻነት ሰራዊት እንደተከፋፈለ የሚነግሩን ጠላቶቻችን ብቻ ናቸው። ጃልሰኚ፣ ጃልገመቹ፣ ቄረንሶ፣ መገርሳ፣ ሐምቢሳ ሁሉም የኦሮሞ ነጻነት ሰራዊት በአንድ መስመር እየመሩ ያሉ አመራሮች በመላው ኦሮሚያ ስርዓቱን የምንፋለመው በአንድ ልብ ሆነን ነው። እኛ ዛሬ የኤሌሞ ቂልጡ ዱካ ተከታዮች ነን የምንለው የኦሮሞን እውነት ደብቀን በድሎት ከመኖር እንደ ኤሌሞ ቂልጡ ታግሎ የምንሞተው ሞት የሰርጋችን ዕለት ያህል በደስታ ሞትን ለመቀበል የተዘጋጀን በመሆናችን ነው። ትናንት የነበረችው ዝናብ ዛሬም ያው ዝናብ ናት። ልትቀየር የምትችልበት ምንም አይነት መንገድ የለም። ከኢትዮጵያ መንግስት በኩል የሚመጣው የሐሰት ሰላምም እንዲሁ እንደ ዝናቧ ነው። ስርዓቱ ለሰላም አልተፈጠረምና የኦሮሞ ነጻነት ሰራዊትን ሽፋን በማድረግ ሰላማዊ ነዋሪን እያሰቃዩ ላሉ ሌቦች ትዕግስታችን እንደ ብልጽግና መንግስት አልቋል። እርምጃ እንወስዳለን። አጥንታችንን ከስክሰን ሕይወታችንን እየገበርን ትግሉ ይቀጥላል። አባቶቻችን ያጋመቱትን የነጻነት መንገድ እኛ ከግብ እናደርሰዋለን። ነጻነት እንደሚመጣ ደግሞ 100% እርግጠኛ ነኝ። ይህችን ባንዲራ ትናንት የኦሮሞ ልጆች በተሰቀሉባት ፍንፍኔ ላይ እንሰቅላታለን። የኦሮሞን የሀገር ባለቤትነት መቼም ቢሆን አንሸራረፍም። ከዚህ ውጪ የኦሮሞ ህዝብ ጥያቄ ምላሽ እስከሚያገኝ የሚፈታ ትጥቅ የለም። እኛ እንደ አብሼ ገርባ፣ ሌንጮ ለታና ዳውድ ኢብሳ በጠላት የምንታለል ትውልዶች አይደለንም። ውድ አድማጭ ተመልካቾቻችን የጃልመሮን ታሪክ በወፍ በረር እንዲሁም ሰሞኑን በአፋን ኦሮሞ ያደረጉትን ወደ አማርኛ ትርጉመን ትክክለኛ ትርጉሙን እንዲህ አሰናድተን አቅርበንላችኋል። እስከ መጨረሻው አብራችሁን ቆይታችሁ ስለተከታተላችሁ ከልብ እናመሰግናለን።